ትልቅ ገዳም ቦታ ነው። ኢያሪኮ ሲባል የጥንት ገናና ከተማ ናት። ነቢያት የሚገኙባት ክርስቶስም በዚህ ወደዘራ ስገባ እዚህ ነበር። እስራኤል ሲወጡ ከወተት ከሲና በረሃ ከደማነው ከደብረ ሲና ይዘው እና ትልቅ ከተማ ነው። ታላቅ ከተማ ነው። እነ የዘኬዎስ ነበር ቤታቸው እና እንደ ታቦት እግዚአብሔር የተመሰገነ ይሁን። እናንተ እንደዚህ መጣችሁ የቤታችሁ የቤት ይኸው ቦታ የገዙት ኢትዮጵያውያን የሁላችን እናት ናቸው። ኢዶራ ማረግ ዋልልኝ ይባላል። ዛና አፄ ሥላሴ ስማቸው እና እዚህ የቦታ መንግነው መጥተው ይህ መሬት የገዙት እሳቸው ናቸው። መሬቱ ገዝተው ሲጠቀሙበት ቆዩ። በኋላ ደግሞ የማይቀር ነገር አለ። ለገዳሙ አስረከቡ። የትልቅ ቤት ያለ ሰሩ ገዳሙ እሳቸው ልጃቸው ነበረ። ቤተሰማኒ ተቀበለ። እሳቸው አረፉ። ቤተሰማኒ የተቀበሉ የቦታ ግን የማን ነው? የግረዋን ማለት ለገዳሙ ውስጥ አሁን መሬቱ ደግሞ ገዳሙ ተቀብለው ነገር ነው። ከእግዚአብሔር ጋር በስነ ስርዓት ነው የያዘው። የገብርኤል ቤት ይሰራል። ከእሱ በፊት የፕላኖስ ንብረት ጽላቱ ሁሉም በዚህ 40 ዓመት እዚህ ሳይሰራ እዚህ ያለች መጣት የአባቶች ያገለግሉን ነበር። አሁን በሱ የተያዘ እኛ እስካሁን አለ ለኩ መጣ እግዚአብሔር የተመሰገነ እና ይሄ ደስ ይላል። እናንተም እንደዚህ ብላችሁ ስትሉ የማን ቤት ስለሆነ ነው? የራሳችሁ ቤት ስለሆነ የኢትዮጵያ ቤት የራስ ይመስል እና ይሄ የኢትዮጵያ ቤት የአንድ አለራ ሁለት ሶስት ሚካኤል አራት መድኃኔዓለም አምስት ቤተልሔም ኢየሱስ ስድስት ዮርዳኖስ ፊልጶስ አለ ደግሞ እና ይሄ በአንድ ቦታ የድሮ አባቶች የድሮ እናቶች ሴት ወይዘሮ መሬት አለ እየሞቱ ቤት እየሰሩ ለገዳም እና አሁን በዚህ ከድርጅቴ እሺ እግዚአብሔር የተመሰገነ ይሁን። እነሱ እስከዚህ ኢትዮጵያውያን ጎበዞች ናቸው እና አርቆ ያስባሉ። እናንተ ያው እግዚአብሔር ተከተላችሁ እዚህ መጣችሁ ሰግዳችሁ እዚህ የመጣችሁ ማን ነው? የክርስቶስ ፍቅር ነው። የእግዚአብሔር ፍቅር ነው። እግዚአብሔር የተወደደበት እግዚአብሔር የተጠመቀበት የተሰቀለበት ማየት አለብን ብላችሁ ጳውሎስ ማን የክርስቶስ ፍቅር ማን ነው ይቀማኛል። እናንተም እንደዚህ ጳውሎስ እዚህ አሁኑ ጽርሐ ያንገን እዚህ አይቀር ከሙያው ኢየሩሳሌም
ነው መጨረሻ ላይ እና እግዚአብሔር ይስጥልን። እግዚአብሔር ክቡር አባታችን ቃሉን ያሰማልን። አባቶቻችን ጸሎታቸው ይርዳን። አሁን ብዙ የምንማርበት ሰዓት አይደለም፣ ልጆች ነው እየተማርን ነው። ከምንም በላይ ግን አባታችን በጦም አንደበት ስለ ቦታው ነግረውናል። እንዲህ ያሉ አባቶችን ቸሩ አምላካችን አያሳጣን። እንግዲህ እንደተነገረው በእስራኤል የሚገኙትን ገዳማትን አሁን አባታችን ዘርዝረውልናል። ተጨማሪም ደግሞ በየመኪናውም ድጋሚ እናስታውሳቸዋለን። በእስራኤል ከሚገኙ ቅዱሳን መካናት አንዱና ዋነኛው ይህ የቅዱስ ገብርኤል ቤተክርስቲያን ነው። ይህን ቦታ እንድናገኝ ምክንያት የሆኑት ማን ናቸው? ወይዘሮ አማረች ኋላ ላይ ሙሃይ ሆነዋል። ቅስና እንደኖሩ ሰርተናል ታሪካቸው። እንግዲህ እሳቸው በዚህ ቦታ ክብር ገንዘብ አግኝቼ ሳይሉ በእውነት ለቅዱስ ቤተክርስቲያናችን አሁን ሰው በዚህ በምድረ ክርስቲያን በኢያሪኮ አካባቢ ቅዱስ ገብርኤል ቤተክርስቲያን የእቴጌ መነን ያሰሩት የቅድስት ሥላሴ ገዳም በ6 ቀን ጦርነት በፈንጂ ተመቶ አገልግሎት አቋርጧል። አሁን በገዳሙ ጥረት ጥያቄ ፈንጂ ጸድቶ እንዲታደስ ሂደት ላይ ነው። ደግሞ እሱ ተጠናቆ ደግሞ ለመሳለን ያውቃል እና የራሳችን ስላለን ቅርብ ስላለን አባታችን እንዳሉት ታቦት የቅድስት ሥላሴ ታቦት በዚህ ይገኛል። ገዳሙ ሲጠናከር ወደዚያ ይመለሳል ማለት ነው። የቅዱስ ገብርኤል ክብረ በዓላትም ከቴል አቪቭ፣ ከኢየሩሳሌም፣ ከሌላ ቦታ ኢትዮጵያውያን መጥተው የቅዱስ ገብርኤል በዓል የሚያከብሩት እዚህ ነው እና ከምንም በላይ የራሳችን መኖሩ እኚህም እናት ከነ ቤተሰባቸው ለቤተክርስቲያን መስጠታቸው እጅግ በጣም አስተማሪ ነው። በእውነት ይህ የራሳችን ስላለ ነው። በሌላ ጊዜ ያው የጉብኝት ሰዓት ስለበዛብን እንጂ ቀደም ባሉ ጊዜያት